አንጎል ሊፈሱሉ ይችላል። በቃ እውነቱ ይሄ ነው። እውነቱ ይሄ ነው። ዘመን መጣ ማለት ነው። ቀስ እያለ መድኃኔዓለም ስራውን ይሰራል። ቀስ እያለ ዲናይ አያደርጉትም። ማንም በማርያም በኩል ወደ አብ ደርሶ አያውቅም፣ ሊደርስ አይችልም። ስለዚህ ኦርቶዶክስ ተረቷ ይታጠፍባታል ማለት ነው። እንኳን ይህን ዘመን መጣ አለቀ። ይህ ዘመን መጣ። ይህን ነገርማ በደንብ ክፈተው ኤርሚ። በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። በወልድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ የፈለግ ተፈርጣ አለ ጭንቅላቴ ፈነዳታል። ወደ አብ ማንም አያቀርበን። በወልድ ካልቀረብክ በእመቤታችን አትቀርብም። እንዲህ ላል ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 14:6 ላይ ኢየሱስም አለ እኔ መንገድና እውነት ሕይወትም ነኝ። እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። በማን በቀር? በእኔ በቀር አለ ጌታ ኢየሱስ። በኢየሱስ በኩል ካልሆነ በስተቀር ወደ አብ መድረስ አይቻልም። ወደ ኢየሱስ የሚደርስ ሰው ወደ አብ ይደርሳል። ስለዛ በማን ከተባለ በኢየሱስ። ለምን? እግዚአብሔር ልጁ ኢየሱስን ላከው። ልጁ ኢየሱስ በስጋ ተገልጦ መጣ። ስለዚህ ከአብ ያለውን ወስዶ ለእኛ ይነግረናል። አብን ይገልጥልናል። መቼም ቢሆን እግዚአብሔር ያየው አንድስ እንኳ የለም። በአባቱ እቅፍ ያለ አንድ ልጁ እሱ ግን ተረከው ተብሎ እንደተነገረ በእቅፉ ያለው ያ ልጁ ብቸኛ ልጁ አብን ሲተርከው ከወልድ በሰማነው መልኩ እና በወልድ ስራም ደግሞ በክርስቶስ ስራ በኢየሱስ ክርስቶስ ስራ ሁላችን ወደ አብ መግባት አለን። ስለሚል ጳውሎስም በእርሱ ስራ ወደ አብ እንቀርባለን። ከአብ ጋር የታረቅነው ከእግዚአብሔር ጋር የታረቅነው በልጁ ሞት ስለሆነ ሮሜ ምዕራፍ 5 ላይ እንደሚናገረው በክርስቶስ በትምህርቱ በድህነት ስራውም ጭምር ወደ እግዚአብሔር አብ መቅረብን አገኘን። ወደ እግዚአብሔር መቅረብን ያገኘ ነው በክርስቶስ። ሃሌሉያ። ወደ ስላሴ የምንቀርበው ካላችሁ ችግር የለውም። ወደ ስላሴ አሁን ቀርባል። ወደ ስላሴ ይቀርባሉ። ግን በማን ስራ ከተባለ በወልድ ስራ። አክቹዋሊ ስራው በተለየ አካሉ መጥቶ ስጋ ከመሆኑ አንጻር ከመሰቀሉ አንጻር እነዛ ለ እንጂ በአብ ስራም ተብሎ ማለት አብ አስቀድሞ ልጁን ስለላከው ተብሎ ሊነገር ይችላል። አብ ልጁን ስለላከልን ልጁ ኢየሱስ ደግሞ መጥቶ አብን ስለተረከልን እና ስለ ሁላችን ደግሞ ዋጋን ስለከፈለ በጽድቅ ስለተመላለሰ በወልድ በኩል በኢየሱስ ክርስቶስ የሚያምኑ እነሱ ወደ አብ መቅረብን ያገኛል። በክርስቶስ ስራ ወደ አብ መግባትን አግኝተናል። ይህ በቃት ክሉ። ስለዛ ጌታ ኢየሱስ ምን አለ? እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ መድረስ የለም። በወልድ በኩል ወደ አብ መድረስ የለም። ታዲያ በማን በኩል መድረስ ይቻላል? እስኪ በወልድ በኩል የማይቻል ከሆነ እመነኝ፣ በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። በወልድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ የፈለግ ተፈርጣ አለ ጭንቅላቴ ፈነዳታል። ወደ አብ ማንም አያቀርበን። በወልድ ካልቀረብክ በእመቤታችን አትቀርብን። ቴንኪው መንፈስ ቅዱስ። እልልታ ያለው ሁሉ እልል ቢል ድምፅ ምክንያት ኢየሱስ ጌታ ነው። ትላንትና ኤርሚ አንድ ነገር ተናግሬ ነበረ። ምንድን ነው ያልኩት? አንዱ መቶ ወድቋል፣ ሁለተኛው ቀርቶ ወድቋል፣ ሶስተኛው አሁን እዛው ውስጥ ነው የሚወድቀው ብያለሁ። ይኸው መልካችን፣ ይኸው የድካምክ የእርግማኑ ሁሉ ፍሬ ይኸው በአንደበታቸው። ተባረክ፣ ቀጥል። ያ እንግዲህ ይህን የሚናገረው የጴንጤው ሀሳብ ያፈለቀው አይደለም። የመጽሐፍ ቅዱሱ እውነት ነው የሚናገረው። አሁን እመኑ፣ በዚህ ልጅ ላይ ዘመቻ ይዘምቱበታል። እንዲህ አይነት ማብራት ጀምር። ቤተክርስቲያኒቱ ነዲድ እንጨት ስታገኝ አውጥታ ምጥለው፣ የሚነድን እንጨት ስታገኝ አውጥታ ትጥለዋለች። የሚጫጫ ሰው ጭስ በጭሱ ብቻ የሆነው ነው ዘምታ አስቀምጠው።
እመኑኝ አልኳችሁ። አሁን በዚህ ቃል ጦርነት ይከፈትበታል። የወንጌል ጠባዩ ስለሆነ ማለት ነው። ኦርቶዶክስስ በሁሉም ነው፣ በማርያምም በሌሎችም ሁሉ መቅረብ ትችላላችሁ ነው ብሎ የሚሉት። የመዳን ስልቱን በዛልን ብለው የሚሉ አራት አይና የሚባሉት ሊቀ ሊቃውንት አባ ገብረ ኪዳን ሁሉ ሲናገሩ ነበር፣ ሌሎችም ሁሉ ጭምር። አዎ ይህንን አሁን የተናገረውን ትናንትና ዛሬ ነው ይህንን ያገኘሁትን ቪዲዮ። ይህን የተናገረውን በዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ተናግሮታል አይደል? እስኪ ታላቁ ነብይ ምን ነበር ያለው? ታላቁ ነብይ ምን ነበር ያለው? ኤርምያስ ምዕራፍ 30 ቁጥር 20 ቁጥር 20 ጀምሮ ከቁጥር 19 ጀምሮ ከእነሱ ዘንድ ምስጋናን የዘፋኞች ድምፅ ይላል። ያው ከምርኮ ምድር ሲመልሳቸው ማለት ነው። እኔም አበዛቸዋለሁ አያንሱም፣ እኔም አከብራቸዋለሁ ታናሽም አይሆኑም። ልጆቻቸው እንደ ቀድሞ ይሆናሉ፣ ማህበራቸው በፊቴ ጸንቶ ይኖራል። የሚያስጨንቃቸውን ሙሉ እቀጣለሁ ይላል። ያው ከባቢሎን ምርኮ ሲመለሱ ማለት ነው። ይህን ቃል ግን ይሁት ወንድሞች ናቶች፣ አለቃቸው ከእነርሱ ውስጥ ይሆናል፣ ገዢያቸውም ከመካከላቸው ይወጣል። እኔም አቀርበዋለሁ፣ እርሱም ይቀርባል። ይህስ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው? ይላል እግዚአብሔር ብሎ ታላቁ ነቢይ ይናገራል። ይህን ቃል በበሉ ድጋሚ። አለቃቸው ከነሱ ውስጥ ይሆናል። ስለ መሲሁ ነው ቀጥታ የሚናገረው። ቀጥታ ይህ ቀጥታ ለኢየሱስ የተነገረ ነው። ለመሺያው የተነገረ ቃል ነው። አለቃቸው ከነሱ ውስጥ ይሆናል፣ ገዢያቸውም ንጉሳቸው ማለት ነው ከመካከላቸው ይወጣል። ያው በስጋ ከነሱ ከአብርሃም ዘር በስጋ ከድንግሊቱ እንደሚወለድ የተነገረ ትንቢት ቃል ስላለ እኔም አቀርበዋለሁ ይላል። ማን? መሲሁ የሚመጣበትን ዘመን እኔ አቀርበዋለሁ፣ እርሱም ይቀርባል። ይህስ ባይሆን ይላል አለቃቸውና ገዢያቸውን ከመካከላቸው አውጥቼ እኔ ባላቀርበው፣ ይህ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው ይላል። ማን ይደፍራል? ጥያቄ ምልክታል። ማን ይደፍራል? ማንም። ማንም ማለት ማንም አይደፍርም። ሱራፌል እና ኪሩቤል እንኳን እኮ ሊያዩት አይችሉም። የስላሴን መንበር የእግዚአብሔርን የክብሩን ብርሃን ሊያዩት አይችሉም። ሚካኤል፣ ገብርኤል በል ሊያዩት አይችሉም። እርሱም ማንም ሊቀርብ በማይችል ብርሃን ውስጥ ለዘላለም ይኖራል። በዘላለም ተራሮች ላይ ሆኖ በድንቅ ያበራል። ይህ ጌታ አምላክ ሰው ሆኖ ስግው ቃል ሆኖ ከድንግል ተወለደ። አቀረበው ማለት ነው። ጌታ በራሱም ፍቃድ በአባቱም ፍቃድ ከሰማያት ወረደ። ደግሞ መናፍቅ ብለው ሲሉ እኮ ነው ሲያዙ ጭብጥ የማይሞሉ ጴንጤን መናፍቅ ብለው ይላሉ እንዴ? በአባቱም ፍቃድ በራሱም ፍቃድ ከሰማያት ወረደ። በመለኮቱ ከአብና ከመንፈስ ቅዱስ ጋር የማይተናነስ የማይበላለጥ የማይቀዳደመው ጌታ ከሶስቱ አካል ሁለተኛው አካል ወልድ ጌታችን ኢየሱስ ክርስቶስ መጣ፣ ከድንግሊቱ ተወለደ፣ ቀረበ። ይህስ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው ይላል። ማንም አይቀርብም። በሰው በኩልም ልንቀርብ አንችልም። በመላእክት በኩልም ልትቀርብ አትችልም። ራሱ መላእክትም እንኳን ራሱ ፊቱን ማየት አይችሉም። የፊቱን ብርሃን ሊያዩት አይችሉም። የብርሃኑን ጉልበት ሊያዩት አይችሉም። ኦኬ፣ መጣና ቀረበ። ይህስ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው ይላል። ገዢውን ወይ መሺያውን አለቃቸውን ጌታችን ኢየሱስ ክርስቶስን እሱን አቀረበውና እሱ ለእኛ በደልና ኃጢአት መስዋዕት ሆኖ ቀረበ። አቤት እንዴት ድንቅ ነው እኮ ጌታዬ! ኧረ የዘመኔ ቁጥር ይለቅ፣ ምላሴ ከትናጋይ ጋር ይጣበቅ። ይህንን እውነት እያወራው የማንንም ሙታን ሞተው የቀሩ ከመቃብር በታች የበሰበሱ እንትናት አድናል ችንትና ያድናል ብዬ ያልኩበት ዘመን አለፈ። እኔ የስላሴ ባሪያ፣ ከዚህ በኋላ ንቅንቅ የለም። እኛን እኔ ስላሴ ባሪያዎች። ለወደ እኔ ለመቅረብ የሚደፍር ማን ነው? ማንም። ቅድማኬ እንዳለው ማለት ማንም። ያው በኤርምያስ መጽሐፍ ምዕራፍ 30 ቁጥር 20 ላይ ባለው ቃል ማንም። መሲሁ ግን በመምጣቱ ወደ ማን አቀረበን? አባቱ እግዚአብሔር አብን ተረከልን። አባቴ እንዲህ ነው፣ አባቴ ልኮኝ መጥቻለሁ፣ የአባቴ ፍቃድ ላደርግ ነው፣ ከአባቴ የሰማሁትን ነው የምናገረው ማለት በመለኮትነቱ ከራሱ የሚናገረው ነገር ስለሌለው
አንዳች የሌለው ነገር ሆኖ አይደለም። ከአብ ጋር እኩል ነው፣ ባለመበላለጥ ባለመቀዳደም። ቅድመ ዓለም የነበረ ያለ ለዘላለምም የሚኖር ነው። ለአባቱ ቃል ግን ሰሚ ስላደረገ ከአብ የሰማውን መጥቶ ነገረን። ነቢይም እንደመሆኑ መጠን ማለት ነው። ኦርቶዶክስ እኮ በመጽሐፎቿ ላይ እኮ ጽፋ ካህናቶቿ እኮ ኢየሱስ እኮ ነቢይ አይደለም ብለው የሚሉ ከሃዲያን እኮ ናቸው። እነዘበነ ቁጭ አሉት። ነቢይ አይደለም የነቢያት አምላክ ነው ይላል። ግን ሰላም ለክሳድከ ግብረ መንፈስ ቅዱስ ኬንያ ብሎ የሚለውን ይሰብካል። ባንሶር ይደግማል። ጠዋት ኢየሱስ ክርስቶስ ነቢዩ ሐዋርያ ብሎ የሚለውን ይላል። ቄስ ነው ይደግመዋል፣ ግን አያውቀው። ቤተክርስቲያኒቱ ግን ነቢይ ነው ብላ ጽፋለች። እንደ ነቢይነቱ ነቢይ ማለት ናባይ የዕብራይስጡ ቃል ከእግዚአብሔር የተላከውን የሚናገር ማለት ነው። ከአባቱ የሰማውን ሲናገር ኢየሱስ ከራሱ የሚናገረው ነገር ስለሌለ አይደለም። በመለኮቱ ከአብ እኩል ነውና ከመንፈስ ቅዱስም አያንስም አይበልጥም አይቀርብምና። መናፍቅ ይላሉ እንዴ? ጠግ ነው ማስይዘው አልኩ። ይህን ደብተራ ሁሉ ስርዓት ነው መያዝ ያለባቸው። እኔም አቀርበዋለሁ። ማንም እሱ ካልቀረበ ማንም ወደ እኔ ሊቀርብ የሚደፍር የለም ይላል። ኦኬ፣ ታዲያ እኛ እንዴት ወደ አብ ቀረብን? ቅድም ባለው መንገድ አኬ እሱ ቀረበና እኔ መንገድና እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። አይገባም እንዴ? በኤርምያስ ትንቢት የተናገረውን እኮ ነው። በኤርምያስ ላይ የተናገረው በእኔ በቀር ወደ አብ የሚመጣ የለም አለ። እሺ፣ በእርሱ እንዴት ወደ አብ ቀረብን? እርሱም በማመን በጌታችን በኢየሱስ ክርስቶስ። እሺ፣ ታላቁ ሐዋርያ ምን ይላል? ኤፌሶን መልክ መጽሐፍ ምዕራፍ 2 እንዴት በኩል ቀረብን? የቀረብንበት መንገድ ይሄ ነው። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህም ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባቸው። በእነዚህ ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፍቃድ እያደረግን በስጋችን ምኞት በፊት እንኖር እንደነበርን እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን። የኃላፊ ጊዜ ነው ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡትም ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ በሰማያዊ ስፍራ ከእሱ ጋር አስቀመጠን። እንዴት ሆኖ ጳውሎስ እንዴት ሆኖ ኤርሚያስ እሱ ካልመጣ አደርሱም ብሎናል። አለቃውና ገዢውን አመጣዋለሁ እሱ ባይሆን ወደ እኔ ሊቀብር የሚደፍር እንዴት ሆነ ነው እኛ አሁን በአብ ቀኝ የምንቀመጠው? በሰማያዊ ስፍራ ከእርሱ ጋር አስቀመጠን ተብሎ ሲባል እንዴት ሆኖ በምን መንገድ? ጳውሎስን እንጠይቀዋለን። እሱም መልስ አለው። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ነው ከእናንተ አይደለም። የእግዚአብሔር ስጦታ ነው፣ በጸጋው ነው የሚያድናችሁ። ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱ ነንና እንመላለስበትን ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ካለ በኋላ ቀጥሎ የሚለውን ስሙት። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ እጅ የተገረዙት በተባሉት የስጋ እጅ የተገረዙ የተባሉት እነማን ናቸው? አይሁዳውያኑ። በስጋ እጅ በተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ ይለናል። በስጋ እጅ የተገረዙ አሕዛብ ነበሩ። በስጋ እጅ የተገረዙ አይሁዳውያን ነበሩ፣ በአብርሃም በኩል የተቀበሉት ኮቨናንት እና በስጋ እጅ ደግሞ ያልተገረዘው ደግሞ ኔሽን አለ፣ ሌላው ትውልድ ማለት ከእስራኤል ቤት ውጭ ያለ። ይህንን አስቡ። በዚያን ዘመን ይላል ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ ይላል። በዚያን ዘመን ከእስራኤል መንግስት ርቃችሁ ይላል። የእስራኤል መንግስት የትኛው መንግስት ነው? የፖለቲካው መንግስት ነው የሚነግረን። እነ ሳኦል የመሩትን የናባጥ ልጅ ኢዮርብዓም የመራውን የሰሜኑም የደቡቡም ክፍል የተባሉት ይሄ የእስራኤል መንግስት የእግዚአብሔር መንግስት ነው። በተለይ ነቢያት ሲናገሩ፣ ሐዋርያትም ሲናገሩ ይሄን መንግስት የሚናገሩት ቀጥታ ከመሺያው ጋር አገናኝተው ነው የሚናገሩት። ኬታምተ ነው ኤርምያስ የምታወራው። የእግዚአብሔር መንግስት መሆኑን
ንጉሱ ኢዮርብዓምን በነገሰ በ18ኛው ዓመት አብያ በይሁዳ ላይ ንጉስ ሆነ። 3 ዓመት በኢየሩሳሌም ነገሰ። የእናቱም ስም ሚልኪያ ነበር። የገባአ ሰው የኡርኤል ልጅ ነበረች። በአብያና በኢዮርብዓም መካከል ሰልፍ ነበር። አብያ በደቡብ ኢዮርብዓም በሰሜኑ ክፍል ሰልፍ ነበር። አብያም የተመረጡ 400,000 ኃያላን ሰልፈኞች ይዞ ለሰልፍ ወጣ። ኢዮርብዓም የተመረጡትን 500,000 ጽኑዓን ኃያላን ይዞ ለሰልፍ ተሰለፈ። አብያም በተራራማው በኤፍሬም ሀገር ባለው በእስራኤም ተራራ ላይ ቆሞ እንዲህ አለ። ኢዮርብዓምና እስራኤሎች ስሙኝ። የእስራኤል አምላክ ጋይስ ልብ በሉ። የእስራኤል አምላክ እግዚአብሔር በእስራኤል ላይ መንግስትን የእስራኤል አምላክ እግዚአብሔር በእስራኤል ላይ መንግስትን ለዳዊትና ለልጆቹ በጨው ቃል ኪዳን ለዘላለም እንደሰጠ በሆኑ አታውቁምን? ለካ መንግስትን ሰጥቷል እግዚአብሔር ለእስራኤል። አዎ የማን መንግስት? የራሱን መንግስት ለዳዊትና ለልጆቹ እና ከዛ ቁጥር 8 ላይ አሁንም በዳዊት ልጆች እጅ የሚሆነውን የእግዚአብሔርን መንግስት ልትቋቋሙ ታስባላችሁ? የናባጥ ልጅ ኢዮርብዓም ታስባላችሁ? ለዛ ነው ልትዋጉ የመጣችሁ? 800,000 ሰራዊት ሰብስበህ ልትወጋኝ መጣ? ይሄ እኮ በዳዊት ልጆች እጅ የሚሆነው እኮ መንግስት የእግዚአብሔር መንግስት እኮ ነው። የዳዊትን ቤት መታችሁ ልትገለብጡት የምትፈልጉት መንግስት እኮ የማትገለብጡት ጽኑ መንግስት ነው። እግዚአብሔር በጨው ቃል ኪዳን አድርጎ ነው መንግስትን ለዳዊትና ለልጆቹ የሰጠው። ቀጥታ ከመሲሁ ጋር የተገናኘ ነው ብራዘር። ይህንን መንግስት ነው። በዚህ መንግስት ላይ የአባቱ የዳዊት መንግስት ስለሆነ ቅዱስ ገብርኤል ለድንግል ሲነግራት ለማርያም ልጅን ትወልጃለሽ ብሎ ባለበት ክፍል ማለት ነው። ልጅን ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ጌታ አምላክም አላት መልአኩ የአባቱን የዳዊትን ዙፋን ይሰጠዋል። የቱን ዙፋን? ይሄ መንግስት ማለት ነው። የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል። የቱን ነው የምታወራን? ሁለተኛ ዜና መጽሐፍ ምዕራፍ 13 ላይ ያወራችሁና በትንቢተ ኤርምያስ ምዕራፍ 30 ቁጥር 20 ላይ ቅድም ያወራሁት፣ በኤፌሶን መልክ መጽሐፍ ምዕራፍ 2 ቁጥር 11 ላይ ቅድም የጀመርኩት እመለሳለሁ። ይሄ መንግስትን እግዚአብሔር ለዳዊትና ለልጆቹ ነው በጨው ቃል ኪዳን ለዘላለም የሰጠው። ይህን መንግስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቀበለችው በምትተርከው ትርክት ውስጥ በሰለሞን ዘመነ መንግስት መንግስቱ ኢትዮጵያ ውስጥ መጣ ብለው የኢትዮጵያ አጼዎች ሲቀልዱ ኖረዋል ለዘመናት። ሟ አንበሳ ዘእም ነገደ ይሁዳ እያሉ ማለት ነው። ከይሁዳ ነገድ የወጣሁት አንበሳ እኔ ነኝ እያሉ በዚህ ተጠራርተዋል። አጼ ዮሐንስም እና አጼ ቴዎድሮስ እና አጼ ሚኒሊክ እና አጼ ኃይለ ሥላሴ ሁሉ ማለት ነው። ዘራቸውን ስናጠራቸው ግማሹ ኦሮሞና አማራ ነው፣ ግማሹ ጉራጌና አማራ ነው፣ ግማሹ አማራ ነው፣ እንደዚህ ነው፣ ግማሹ ትግሬ ነው። ቤት በኩል ተዛመዳችሁ እስኪ ሂዱና ዘር ሀረጋችሁን አምጡና ከዳዊት ስርወ መንግስት እንደተቀዳችሁ አምጡ ብለን ብንል የለም። እችን ቤተክርስቲያን ልታፈርሷት አገር በጥበጣ ነው፣ አገር አቅንታ ቀለም በጥበጣ ብራና ዳምጣ ምናምን ነገር ብሎ ይላል። ዳሪያስ የተጠየቀው በታሪክ ነው። እናና ተናገር። የዳዊት ስርወ መንግስት እንዴት እናንተ እጅ ላይ ኢትዮጵያውያን አጼዎች ላይ ገባ? በፍጹም አልገባም። የዳዊት መንግስት ማለት ማንም መቀለጃ ሰለሞን ዲቃላ ለወለደው ልጁ ሰጠው ብለህ ስትል ሳቄን አታምጣው ብራዘር፣ ሳቄን ነው አታምጣው። በፍጹም የዳዊት መንግስት ኢትዮጵያ አልመጣም፣ ሊመጣም አይችልም። በዳዊት መንግስት ላይ ማንም ሊቀመጥ አይችልም። ያውም በሰለሞን ዘመነ መንግስት በሰለሞን ዘመነ መንግስት የዳዊት መንግስት ወደ ኢትዮጵያ ከመጣ ሮብዓም በማን ዙፋን ላይ ነው የተቀመጠው? አብያስ፣ አሳስ፣ ኢዮሳፍጥስ እና ልንገርህ ላስቆጥር አባቶቼን እና ነቢያትን እና በዛ ዘመን የነበሩ ነገስታትን የይሁዳ ነገስታትን እና እስከ መሲሁ እስከ ኢየሱስ ክርስቶስ ድረስ ያሉትን እናውራ። በታሪክ በመረጃ ያምጡ ይናገሩ። የለም ታቦት ብቻ አይደለም ይዘን መጣን። መንግስቱ ስርወ መንግስቱ መጥቶ የዛጉዌ ዳይናስቲ ብለው የሚሉት በዚህ በወሎ በላሊበላ አካባቢ ላይ ነበረ ማለት ነው። ንጉስ ዘእልመክኑን የሚባል ነበር። አቡነ ተክለ ሃይማኖት የሚባለው የሸዋው እግሩ ተቆረጠ የተባለው ሰውዬ እሱ ቀጥተኛ ፖለቲካ ውስጥ የተሳተፈ ሰው መሆኑን እነ ፕሮፌሰር ጌታቸው ኃይሌ እነ ፕሮፌሰር መስፍን ወልደ ማርያም ሁሉ ጭምር በጻፉት መጽሐፍት ውስጥ ቁጭ ብሏል። ገድሉ ይናገራል። መንግስትን ከዛጉዌ ላይ ነጥቀው ወደ ይኩኖ አምላክ ወደ ሸዋ ለማስመለስ ፖለቲካውን የሰራው በደንብ የቀመረው አቡነ ተክለ ሃይማኖት የሚባለው ደብረ ሊባኖስ ላይ ቤተክርስቲያን አንጸውለት ያደርጉት ሰውዬ ነው። የዶሮ ጭንቅላት በልቶ እንዲነግስ የተናገሩት ታሪክ ተጽፏል። እሱን የፈለገው የዶሮ ማረሚያ የከርከሮ የሚብሉን አይመለከተኝም። ግን የሰለሞን የዳዊት መንግስት ኢትዮጵያ ውስጥ መጣለች ብላችሁ ስትሉ አርፈ ተቀመጥ እላለሁ። ካልሆነ በእውቀት አስቀምጠሃለሁ።
በእውቀት አስቀምጣለሁ። ኤርሚያስ መጋቤ ብሉይ ምናምን ነገር መጋቤ አዲስ ተብሎ ስም ዜ አንጀር የኒቅቡ ብሉይ ኪዳንን አጥንተናል ብለው ያሉ ማለት ነው። ጉባኤ ዘርግተው የሚያስተምሩ ይግቡና ያወራሉ። ከኔ ጋር ነው የሚያወሩት። የእግዚአብሔር መንግስት ልትቋቋሙ ታስባላችሁ አላቸው። ይሄ የእግዚአብሔር መንግስት ለዳዊትና ለልጆች ነው በጨው ቃል ኪዳን የሰጠው ጌታ። ልብ በሉ፣ የጨው ቃል ኪዳን ለጊዜው አይደለም የሰጠው፣ ለዘላለም ነው የሰጠው። ለዚህ ነው መልአኩ ቅዱስ ገብርኤል መጥቶ ለድንግሊቱ ሲነግራት ከአንቺ የሚወለደው ስሙንም ኢየሱስ ትይዋለሽ፣ ጌታ አምላክም የአባቱን ጌታችን ያው እንደምታውቁት ሁለት አባት አለው። የባህሪ አባቱ ቅዱስ እግዚአብሔር አብ በመለኮቱ ማለት ነው። በስጋ ደግሞ የዳዊት ልጅ ነው። ከዳዊት ዘር በመወለዱ አባት ተብሏል። የዳዊት ልጅ እንዲሆን ደግሞ የድንግሊቱ የማህፀኗ ፍሬ ነው። በስጋና በደም ልደት ከሷ ተወልዷል። ይህንን የማያምን ጴንጤ ካለ ጠጋ ሲዘን እንነግረዋለን። አዎ የድንግሊቱ የማህፀኗ ፍሬ ነው። ምንም ማንም ዲናይ ሊያደርግ አይችልም። የዳዊት ልጅ ስለሆነ ቅዱስ ገብርኤል የተናገረው ትዝ ይላችኋል አይደል? ሉቃስ ላይ እንዴት ደስ ይላል፣ እንዴት ደስ ይላል፣ እንዴት ደስ ይላል። ዝም ብሎ በፉከራ በቀረቶ አይደለም። እፊታችን አይቆሙም። እነሱ ተረት ይዘው እኛ እውነት ይዘን እፊቴ አትቆምም። ቅዱስ የእግዚአብሔር ልጅ ምስክር ነው። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። ኖ ትጸንሻለሽ፣ ሰይ ትጸንሻለሽ። አስገድዶ ከሚደፍር ወንድ አይደለም የምትጸንሰው፣ ከዮሴፍም አይደለም የምትጸንሰው። በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ ድንግሊቱ ማህፀን ውስጥ አምላክ ሰው ሆኖ በስጋ እንደሚወለድ ማለት ነው። ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል። ትንሽ ድምፅ ላሰማለን። እሱም ታብታብ ይደረግ። ቀጥል። እሺ ጨርስ ማስታወቂያ ኖ አይ በቃ እንዲሁ ድምፅ ለማሰማት ነው። ድምፁ በታብታብ ይሁን ማለት ኦኬ። እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። የልዑል ማለት የእግዚአብሔር ልጅ ማለት ነው። የልዑል ልጅም ይባላል። ይኸው አንደኛው አባቱ የባህሪ አባቱ ማለት ነው፣ የእግዚአብሔር ልጅ ማለት ነው። ከዛስ ሁለተኛው አባት ጌታ አምላክም የባህሪ አባቱ የአባቱን የዳዊትን ዙፋን ይሰጠዋል። በስጋው ከዳዊት ስለተወለደ ዳዊት አባቱ ነው። በመለኮቱ ደግሞ የአብ ልጅ ነው። የባህሪ ልጅ ማለት እንደሱ ያለት ልጅ የለው እግዚአብሔር። እኛ በጸጋ የዳንን ኃጢአተኞች የነበርን በጸጋ የዳንን የእግዚአብሔር ልጆች ነን። እንደ ኢየሱስ ያለ ልጅ ግን እግዚአብሔር ማንም የለው። አንድ ነው፣ ብቸኛ ነው፣ ተቀዳሚ ተከታይ የለው። ይህንን አምኛ አንተ ማንም መጣው መናፍቅ ብሎ ሲል ያው ጫጫታ ይፈጥራል እንጂ ሜዳው ላይማ በተገናኘን ትምህርተ ስጋዌ። ለዚህ ነው ያ ሲፎክር የነበረ ለበለገሚው ለመዝሙረ ዳዊት ለመዝሙረ ያሬድ አቅርቤላቸው ያ የጎፈረ ጸጉሩን እያሻሸው ሁሉ ቀን ሲሳደብ የሚውል ማለት ነው። የጴንጤ ኢየሱስ የተለየ ነው ብለው ይላሉ። ያው ህዝቡን በሐሰት በመናገር ለሚያስፈልጉ ካልሆነ በስተቀር መዝሙረ ያሬድን የፊት ቀርቦ እሱ እኛ የምናምነው ኢየሱስ ሌላ ኢየሱስ መሆኑን በሰው ቤት ተገናኝተን ባወራን 2 ጊዜ ዲቤት ጥሪ አቅርቤለት አልቀበልም ማለት፣ ሜሎስም አቅርቦለት አልቀበልም ማለት። ያው ይዋሽ መዋሸት ልማዱ ነው እና የአባቱን የዳዊትን ዙፋን ሲሰጠው በያዕቆብ ቤት ላይ ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም በቃ ማለት ነው። እዚህ መንግስት ላይ ማለት እዚህ ዙፋን ላይ ጌታችን ኢየሱስ ክርስቶስ ነግሶ ገና አልተቀመጥም። ለሚጠይቀኝ ሁሉ መልሳሌ ነገረ ፍጻሜን ከነገረ እስራኤል ጋር ለሚያወራ ሰው ካለ ዲቤት ጥሪ ራሱ ልቀበል ፈቃደኛ ነኝ። እዚህ ዙፋን ላይ ጌታችን ገና ተቀምጦ አልነገሰም። ተመልሶ ይመጣ የለ? አዎ። በኢየሩሳሌም ይመጣ የለ? አዎ። የወጉቱን ሊያዩት የለ? አዎ። እና ያኔ የሚፈጸመው መቼ ነው የሚፈጸመው? እዚህ ጋር ሲሆን ነው። ይሄ ቃል እዚህ ጋር ሲደርስ ይፈጸማል ማለት ነው። በዳዊት ዙፋን ላይ አልተቀመጠም። እንደ ንጉስ አልተቀበሉትም። በአህያ ውርንጫ መጥቶላቸው ነበር። ንጉስሽ ትሁት ሆኖ በአህያ ውርንጫ ወደ አንቺ ይመጣል ብሎ ዘካርያስ እንደተናገረው ኢየሩሳሌም ደስ ይበልሽ የጽዮን ልጆች ዘምሪ ብሏታል። የዘመሩት ጥቂቱ እረኞች ናቸው። ማነው እረኞች ናቸው። በኋላም ደግሞ ህፃናት ናቸው የዘመሩት። ኦኬ ይሄ ቃል ገና ሲፈጸም ያኔ ነው ቅዱስ ገብርኤል መልአኩ የተናገራት የሚፈጸመው። ኤርሚያው እዚህ ጋር ማለት ነው። ኦኬ
እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር። እርሱም እንደ ንጉሥ ይነግሳል። በቀድሞ መምጣት ከድንግሊቱ በተወለደ ጊዜ እንደ ንጉሥ አልነገሳም። አላነገሱትም፣ አልተቀበሉትም። እነሆ ንጉሳችሁ ብሎ ጲላጦስ ቢጽፍ አውርደው እሱ ነው እንጂ ያለው እኛ ግን አላልንም ብለዋል። ኦኬ። ስለዚህ የጻፍኩትን ጽፌ ያለው ዝም በሉ አላቸው። እንደ ንጉሥ አልተቀበሉትም። ንጉሥ ሆኖ ነው የመጣው። አዎ፣ ግን እንደ ንጉሥ አልተቀበሉትም። አሁን ግን እንደ ንጉሥ ነው የሚነግሰው፣ ይከናወንለትማል ሲነግስ ማለት ነው። ከዛስ በምድርም ፍርድና ጽድቅን ያደርጋል። ሃሌሉያ! በምድርም ፍርድና ጽድቅን ያደርጋል። በዘመኑም ይሁዳ ይድናል። ንጉሱ በሚነግስበት ሰዓት ላይ ማለት ነው። እስራኤልም ተዘልሎ ይቀመጣል። የሚጠራበትም ስም እግዚአብሔር ጽድቃችን ተብሎ ነው። መሲሁ የሚጠራበት ስም ነው። ልብ በሉ። የሽዋሁ አዶን ጌታ ኢየሱስ በዚያን ዘመን የሚኖሩት አይሁዳውያን ሲጠሩት እግዚአብሔር ጽድቃችን ያለው ነው። እግዚአብሔር ጽድቃችን እያሉ ነው የሚጠሩት። ጌታ ኢየሱስ ብለን እንደምንጠራው፣ ኢማኑኤል ብለን እንደምንጠራው በዚያን ዘመን የሚኖሩ አይሁዳውያን እግዚአብሔር ጽድቄ ነው ብለው ይጠሩታል። ማ ስለሆነ? መሲሁ እግዚአብሔር ስለሆነ ማለት ነው። መሲሁ ማ ስለሆነ? እግዚአብሔር ስለሆነ። እሺ ታዲያ እንዴት አቀረበን መጥቶ? የኤፌሶኑ ልናገርና ለወንድሞቼ ልስጥ። እንዴት አቀረበን መጥቶ? መቅረቢያው ራሱ ነው። አዎ እሺ። ከዛ ሞት አይደል? አዎ። ሰዎች ወደ እግዚአብሔር የሚቀርቡት አኬ ተናገረው። ኦኬ። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ እጅ የተገረዙ ብትባሉት ያልተገረዙ የተባላችሁ ይህንን አስቡ። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋ አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ ካለ በኋላ ጭንቃል ይልኝ እንደ አንበሳ ጥጃ የምታዘልለኝ። አሁን ግን እግዚአብሔር አቅርቦታል፣ መሲሁን አምጥቶታል። የራሱን ጽድቅ የራሱን ማዳን አቀርበዋለሁ አመጣዋለሁ ብሏል። እሱስ ይሄስ ባይሆን ወደ እኔ ሊቀርብ የሚደፍር ማን ነው ብሏል። አሁን ማንም የለም። ተግባብተናል፣ ተማምነናል። አሁን ወደ አብ መቅረብ ፈለግን። በምን መንገድ እንቅረብ? ባቀረበው በመሲሁ ነው። እሱ ባቀረበልህ መንገድ እንጂ የምትቀርበው በመረቀልህ ጎዳና በሕያዋንና በአዲስ